ሰላም ተመልካቾቼ እንደምን አላችሁ እንደምከረማችሁ ሙሽ ነኝ። ይህ የእንማማር ዝግጅታችን ነው። ዛሬ ቀን ማቀርብላችሁ ስለ ጎማ ይሆናል። ምክንያቱም ጎማችን ለምን በአንድ በኩል ያልቃል የሚለውን አሰባችሁ ታውቃላችሁ። ዛሬ እሱን አሳያችኋለሁ። ያው እንግዲህ ጎማችንን ስናይ ለምሳሌ መኪናችን ላይ በአንድ በኩል ያልቃል። አንድ በኩል አለቀ ማለት ወይ ደግሞ በአንድ በኩል ሳሳ ማለት አንድ የሆነ ችግር ወይ ደግሞ የተወሰኑ ችግሮች መኪናው እግር ላይ አሉ ማለት ነው። ይህንን ለማወቅ ምን ማድረግ አለብን? መጀመሪያ መኪናችን ጎማ እንዴት ነው ብለን እንደምታዩት በዚህ በኩል ሊያልቅ ይችላል ጎማ። ይሄ ማለት መኪናው በውስጥ በኩል ጎማ አልቋል ማለት ነው፣ ወይ በውጭ በኩል ሊሆን ይችላል። ስለዚህ ይሄ በሚሆንበት ጊዜ ምን ማየት አለብን የሚለውን አሳያችኋለሁ። እንግዲህ እንደምናውቀው ጎማ የመኪና ጎማ በሚያልቅበት ጊዜ ያው መኪና ሲመሰረትና ሲሰራ የሚሰሩት ፋብሪካዎች የራሳቸው የሆነ መኪናው ትክክል መቆሙን የሚያዩበት መሳሪያ አለ፣ መንገድ አለ ማለት ነው። ስለዚህ ማንኛውም መኪና የኤሌክትሪክ የሆነ የነዳጅ መኪና ሁሉ መኪና አንድ አይነት የአሰራር ዘይቤ ያላቸው፣ ይኸውም በአንድ በኩል ለምሳሌ ጎማ በውስጥ ለምሳሌ መኪናው እግሩ እንዴት ተጣመመ ከሆነ ስፔሲንግ ይሉታል ወይ ደግሞ ቶዊን ይሉታል በእንግሊዝኛ። ሁለተኛው ደግሞ ካምበር ይሉታል። የመኪናው ጎማ ወይ ወደ ውስጥ ከታች ከላይ ከፍቶ ከታች ሲጠብ ወይ ደግሞ ከላይ ጠቦ ከታች ሲከፍት ማለት ነው። ሶስተኛው ደግሞ ካስተር ይሉታል። ይሄ ማለት መኪናው ሁለቱ ግራና ቀኝ ያሉ መኪና ጎማ ተጣሞ ቆሟል ማለት ነው። ስለዚህ ይህን ለማስተካከል የራሱ የሆነ ማሽን አለው፣ የራሱ የሆነ ነጥቦች አሉት፣ የፋብሪካው ነጥቦች አሉት። የተለያየ መኪና የተለያየ የመለኪያ መጠን አለው። እሱን በሚቀጥለው ጊዜ አሳያቸዋለሁ ማሽን ላይ አስገብቼ። አሁን ግን ይሄ ለምን ሆነ የሚለውን ደግሞ አሳያቸዋለሁ። ያው እንግዲህ ሊሆን የሚችለው ለምሳሌ የኛውን ብታየው በአንድ መኪና ላይ ይሄ በእንግሊዘኛ ቦል ጆይንት ይባላል፣ በጣሊያንኛ ደግሞ ብራቾ ብለን የምናውቀው ነው። እሱ እንግዲህ ይሄኛው ሲበላ ለምሳሌ መኪናው ከታች ያለው የእግሩ አቋቋም ወይ ወደ ውስጥ ይንሳፈፋል፣ ወደ ውጭ ይንሻፈፋል። ስለዚህ ምክንያቱም ይሄ በደንብ ትክክል አይቆም ማለት ነው። እንዲሁም ደግሞ ይሄኛው የተበላ ሲሆን እንደዚህ የተበላ ሲሆን ይሄም ለመኪናው የመሪ መጣመም ምክንያት ይሆናል ማለት ነው፣ ወይ ደግሞ ለጎማ ማለቅ። ስለዚህ ጎማውን ከማስተካከላችን በፊት እነዚህ አይነት ነገሮችን ማየት አለብን። መጀመሪያ ያ ተለውጦ ነው ከዛ ወዲያ የመኪናው አንግል እንደምንለው በእንግሊዝኛ እሱን ማስተካከል የሚቻለው። ስለዚህ ሁልጊዜ እንደዚህ አይነት ስራ ስንሰራ እነዚህ መጀመሪያ መለወጥ ቼክ ማድረግ አለብን ማለት ነው፣ ወይ ደግሞ መመርመር አለብን ማለት ነው። ይሄኛው ደግሞ ሁለተኛው ደግሞ ቴስቲን ይባላል፣ ወይ ደግሞ በእንግሊዝኛ ታይሮድ የሚሉት ነው። ይሄም ከተበላ እንዲሁ መሪን በደንብ ተቆጣጥሮ ለመሄድ ያስቸገራል ማለት ነው። ያ ማለት መሪያችን እንዲጣጣሞ ሊሄድ ይችላል ማለት ነው። መሪያችን የሚጣመሙ በዚህ ምክንያት ብቻ ላይሆን ይችላል። አራቱም የመኪናው እግሮች ትክክል መቆማቸውን ማረጋገጥ ያስፈልጋል ማለት ነው። ያው እንግዲህ ቅድም እንደገለጽኩላችሁ የአራት ጎማ ማለቅ ወይ ደግሞ አላግባብ ማለቅን ለመከላከል አላይመንት ያስፈልጋል። በእንግሊዝኛ ፎር ዊል አላይመንት ይባላል፣ በአማርኛ ደግሞ እግር ማስተካከል እንለዋለን። ይሄ እንግዲህ በዚህ ማሽን መሰረት ይደረጋል ማለት ነው። እነዚህ አራት ሴንሰሮች አሉት። አራቱ ሴንሰሮች ጎማ ላይ ይገጠማሉ። ከዛ ወዲያ እዚህ ጋር ያለው ጨረርና ያኛው ጨረር ተናበው ምን ያህል አንግል መኪናው ላይ ወይ ደግሞ ምን ያህል እንደተጣመመ እዚህ ላይ ይነግረናል። በዛ መሰረት የተጣመመውን ቦታ እናስተካከላለን ማለት ነው። ያን ደግሞ በሚቀጥለው ቪዲዮ ያሳያቸዋለሁኝ። እስከዛው ድረስ ሰላም ሰንብቱ።